ባለሙያዎች ቲሪየን ላኒስተር ዋና ገጸ ባህሪ እንደሆነ አረጋግጠዋል። እስቲ እናንተ ጠይቁ፣ የጌም ኦፍ ትሮንስ ዋና ገጸ ባህሪው ማን ይመስላችኋል? በእያንዳንዱ የጌም ኦፍ ትሮንስ ክፍል እስካሁን የትኛውም ገጸ ባህሪ በቋሚነት አልታየም። ሆኖም 3 ገጸ ባህሪያት ብቻ ግን አሉ። እነሱም የሰርሲ ላኒስተር ገጸ ባህሪ የምትጫወተው ሌና ሄሬይ፣ ኪንግ ጄፍሪን ሆኖ የሚተወነው ጃክ ሌሰን በእያንዳንዱ ምዕራፍ 1 ክፍል ኤፒሶዶች ውስጥ ነበሩ። ሶስተኛው አክተር ልትገምቱ እንደምትችሉት ቲሪየን ላኒስተርን ሆኖ የሚተወነው ፒተር ዲንክላጅ ነው። እሱም በእያንዳንዱ ምዕራፍ 2 እና 5 ኤፒሶዶች ውስጥ ተውኗል። ታዲያ የሂሳብ ባለሙያዎች ስለተጠቀመው የጌም ኦፍ ትሮንስን ዋና ገጸ ባህሪ ለማወቅ ፈለጉ። በዚህም ተዋናዮቹ ከሌሎች ተዋናዮች ጋር ያላቸው መስተጋብር ሲያዩ ቲሪየን ላኒስተር ከአብዛኞቹ ገጸ ባህሪያት ጋር መስተጋብር ይፈጥራል። ሶንግ ኦፍ አይስ ኤንድ ኤር የሚለውን መጽሐፍ በመርመር ቲሪየን የመጽሐፉ ዋና ተዋናይ እንደሆነ ይጠቁማል ብለዋል።